በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ላይ ማለት ነው። ብዙ ጊዜ ግልጽ ማብራሪያ አላገኘሁበትም። እኔ ቃል በእግዚአብሔር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል እንደኔ አረዳድ ያኔ ልክ ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ፍጥረተ ዓለሙ መጀመሪያ በአላህ ዘንድ እንደነበሩ አምናለሁኝ። ስለዚህ እነዛ ነገሮች በይሁን ቃል እንደመጡ አድርጌ ረዳና ኢየሱስም መልእክተኛና የይሁን ቃል ነው ብዬ ወስደዋለሁ። እና ብዙ ላረዳድና ግልጽ እንደሆነልኝ ተጨማሪ ማብራሪያ ካለ ብትሰጠኝ ለማለት ያክል። በመጀመሪያ ቃል ነበረ ሲል ሄና ሀርኬ ሄን ሆሎጎስ ሲል በመጀመሪያ ቃል ነበረ ሲል ምን የሚል ቃል ነበረ ነው ዋናው ነጥቡ። ምን ሚት አድርጋ አዳምጣ እንዴ? አዳምጥ። በመጀመሪያ ቃል ነበረ ሲል መጀመሪያ የሚለው አርኬ የሚለው ቃል ከየት ነው የሚጀምረው ብለን ስንል ከመጀመሪያ ጀምሮ ማለት ነው። መጀመሪያ ነቢያቶች መናገር ከጀመሩበት ጊዜ ጀምሮ ቃል ነበረ ነው የነበረው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ 69 እና 70 ላይ በጥንት በነበሩ ነቢያት ተነግሮ የነበረውን የመዳንን ቀንድ በዳዊት ቤት ውስጥ አብቅሏልና ይላል። ስለዚህ የቀደመው ማለት መጀመሪያ ማለት ከዛ አንጻር ነው የሚናገረው ማለት ነው። ከዛ ቀጥሎ ቃልም በአምላክ ዘንድ ነበረ ይላል። ቃልም በአምላክ ዘንድ ማለት ፕሮስ ፕላስ አኩዜቲቭ ሆኖ የመጣው ማለት ነው። እና ፕሮስ ማለት ዘንድ ማለት ነው። ራሱ ከአምላክ ዘንድ ነበረ ያ ቃል ሲነገር መጀመሪያ ነቢያቶቹ ሲናገሩ የነበሩት ኤርሚያስ 7:1 ላይ ወደ ኤርሚያስ የመጣው ከአምላክ ዘንድ ወደ ኤርሚያስ የመጣው ቃል ይህ ነበር እያለ ይናገራል። ስለ መሲሁ መምጣት ስለ መሲሁ እንትን ማለት ከጥንት ጀምሮ ሲነገሩ ነበር። ለምሳሌ ዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና ይላል። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃል። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው እያለ ይናገራል ማለት ነው። ስለዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ ከጥንት ጀምሮ በነበሩ በቅዱሳን ነቢያቱ አፍ እንደተነገረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስቷልና አለ። ስለዚህ ከመጀመሪያ ጀምሮ ምን ነበረ? ቃል ነበረ ማለት ነው። ያ ቃል ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ እንዲህ ይሆናል እያለ ይናገራል። ከአምላክ ዘንድ ነበረ የሚመጣ የነበረው ያ ቃል። ስለ መሲሁ መምጣት የሚነገረው የነበረው ቃል ከጥንት ጀምሮ ይነገር ነበረ። ያ ቃልም ደግሞ ቴዎስ ነበር ይላል። ቴዎስ ማለት አምላክ ማለት ነው ትርጉሙ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ይለዋል። ምን ማለት ነው ብለህ ስትል የዚህ ዓለም አምላክ የሚለው የዚህ ዓለም ገዢ በሚል ይመጣል። የቱ ጋር ነው ብለህ ስትል ዮሐንስ ወንጌል ምዕራፍ 12 ቁጥር 31፣ ዮሐንስ ወንጌል 14:30 እና ዮሐንስ ወንጌል 17:6 ላይ 16:6 ላይ ነው 16:7 አካባቢ ላይ ወይ 9 አካባቢ ላይ ሰይጣንን የዚህ ዓለም ገዢ ይለዋል። ስለዚህ አምላክ ማለት ገዢ ማለት ከሆነ ከጥንት ጀምሮ ስለ መሲሁ ሲነገር የነበረው ቃል ገዢ ይመጣል የሚል ቃል አለ። ስለዚህ ያ ቃል ምን ነበረ? ገዢ ነበር ማለት ነው። ኦሪት ዘፍጥረት ምዕራፍ 48 ምዕራፍ 49 ቁጥር 11 ላይ ከያዕቆብ የሚወጣ ገዢ አለ ተብሎ ይናገራል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይም የሚመጣ ገዢ አለ ተብሎ ይናገራል። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይም ገዢ ይመጣል ይላል። ስለዚህ ያ ቃል ገዢ ነበረ ወይም ደግሞ ቴዎስ ነበረ። ልክ ሰይጣን የዚህ ዓለም አምላክ የዚህ ዓለም ገዢ እንደተባለው ያ ቃል የተነገረው መሲሁ ራሱ ገዢ ነው ተብሎ ነው የተጠቀሰው። ይህንን የሚያሳየው ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ምንድነው የሚለው? ያም ማለት ክርስቶስ ነበረ ይላል። ክርስቶስ ያኔ ክርስቶስ አልነበረም ማለት ክርስቶስ ማለት የተቀባ ማለት ነው። የተቀባው አዲስ ኪዳን ላይ ነው። ነገር ግን ክርስቶስ ነበረ ሲል ያኔ ስለ መሲሁ ጥላነት ታይፖሎጂ የነበረው ድንጋዩ ሙሴ ሲመታ የነበረው ድንጋይ እንደዛ ነው። ከዛ በኋላ ነው ቁጥር 14 ላይ ቃልም ምን ሆነ ይላል? ስጋ ሆነ ይላል ማለት ነው። ለአብርሃም ለይስሐቅ ለያዕቆብ ተነግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ሆነ ማለት ተፈጸመ ማለት ነው። ለምሳሌ በሁለተኛ ነገሥት ምዕራፍ 3 ቁጥር 12 ላይ ኢዮሳፍጥ የእግዚአብሔር ቃል በእርሱ ይገኛልና እያለ ካለ በኋላ ያ ቃል መጨረሻ ላይ ሆነ ይላል። በኢዩ ተነግሮ የነበረው ቃል ሆነ ይላል። ሆነ ማለት ምን ማለት ነው ሲባል ተፈጸመ ማለት ነው ትርጉሙ ማለት ነው። ስለዚህ ሲነገር የነበረው እስከ 4 ትውልድ ድረስ ሁለተኛ ነገሥት 15:12 ላይ ለኢዩ ልጆች እስከ 14 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው
የአምላክ ቃል ይህ ነበር እንዲህ ሆነ ይላል። በግሪክ ሰብጀንት ላይ ካይ ኤግኔቶ ኡቶስ ይለዋል፣ እርሱ ሆነ ይላል። ስለዚህ የተነገረው የነበረው ቃል የቱ ጋር ነው ካለ ሁለተኛ ነገሥት ምዕራፍ 10 ቁጥር 30 ላይ ያህዌ ኢዩን በፊቴ ቅን ነገር አድርገሃልና በልቤ ያለውን በአክዓብ ቤት አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው ይላል። ያ የተነገረው ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ኤግኔቶ ሳርከስ ይላል። ያም ቃል ስጋ ሆነ ማለት ተፈጸመ ማለት ነው። ፉልፊል ላደረገ ማለት ነው። ድንግል ማርያም ማኅፀን ውስጥ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ የጌታ ባሪያ እንደ ቃል ይሁንልኝ ስትል ያ ቃል ስጋ ሆነ ማለት ነው። ሰው ተፈጠረ ማለት ነው ማኅፀኗ ውስጥ። ይህን ይመስላል። ያልገባ ነገር ካለ ጠይቀኝ። ኡስታዝና ጀዛኩም አላህ ግልጽ ማብራሪያ ሰጥተኛል፣ አመሰግናለሁ። ለሌሎችም ነገሮች ይጠቅመኛል። እዚህ ጋር አንድ ነገር ብዬ ልውጣ። እኔ ለአላህ ብዬ እወድሃለሁ። አላህ ያዋደን ኢንሻአላህ። ሁላችሁንም እህት ወንድሞች ሙስሊሞች ለአላህ ብዬ እወዳችኋለሁ። አንድ ጥያቄ ለአንተ አለኝ። ቅድም ላይ ንጽጽር ከጊዜ አንጻር መሰለኝ የገለጽከውና ብዙ ክርስቲያኖች አንድ ቪዲዮ ሰምቼ ነበር፣ መጽሐፍ ቅዱስን ውሂድ ይጻፈው የሚል የክርስቲያን ድምፅ የሰማው መስሎኛል። እና ከምን አንጻር ከገለጽ አንጻር ጥሩ ነው እና ንጽጽር ላይ እንደው ብትቀጥል የሚል ሀሳብ አለኝ እኔ በጣም በትልቁ ማለት ነው። ለምን ከእውቀት ጋር ነው፣ ብዙዎች ይረዱሃል፣ ብዙዎች እንትን ይላሉ እና ብትቀጥል የሚል አስተያየት ለመስጠት ያክል ነው። አመሰግናለሁ። ኢንሻአላህ ዋናው ጊዜ ነው። ጊዜ እንዲባረክልኝ ዱዓ አድርጉልኝ። ጊዜ ካገኘው እኔ ምንም ወደኋላ አልመለስም ማለት እኔ ውስጥ ያለ ነገር ነው። ሌላው እዚህ ጋር ፎሎወርሱን እያየሁ ነበረ 200